ስመኝ እባላለሁ። የዚህ ወረዳ ነዋሪ ነኝ። ስራ አጥ አጋጣሚ ስራ እድል በዚህ ተገኝቶልኛል ማለት ነው። የስራ አጥ ተደራጅተን ያለ ነው። አገልግሎቱ በጣም ቆንጆ ነው። እንግዲህ አሁን ተጠርቼ ነው የመጣሁት በዚህ አጋጣሚና ደስ ይላል። እንክብካቤ ክትትል የሚያደርጉት ነገር የስራ አጥን ለመቀነስ የሚደረገው ነገር በጣም ደስ ይላል። በዚህ አጋጣሚ ወረዳውን ላመሰግን እወዳለሁኝ። ለብዙ ዓመታት ያለ ስራ ቁጭ ብዬ ነበረ። በዚህ ለመሳተፍም ደግሞ እድለኛ ነኝ፣ ደስተኛ ነኝ። በጣም ነው ደስ የሚለው። እንደ ቤተሰብ ነው። በጣም ነው ደስ የሚለው። የሚሰጡት ምላሽ፣ ትዕግስታቸው ያው እኛ ብዙ ጊዜ ስራ ስላጣን የሆነ ሰዓት ላይ እንጨቃጨቃል። እነሱ የሚሰጡት ትህትናው ምናምን በጣም ደስ ይላል። ስሜ ሚኪያስ ተስፋ ይባላል። የመጣሁት ከዚህ ወረዳ ነው። ወረዳ 8 ነዋሪ ነኝ እና አሁን የመጣሁበት አገልግሎት የስራ አጥ መታወቂያ አውጥቼ በስራ አጥ እንትን ተደራጅቼ እንትን ለማለት ነው፣ ስራ ለማግኘት ነው የመጣሁበት እና ውስጥ ያለው አሰራር አሪፍ ነው። እንደጠበቅኩት አግኝቼዋለሁ። በጊዜው እንትን ብያለሁ። ዛሬ ነው እንትን የመጣሁት። የስራ ሂደቱ ምናምን እየጨረስኩ ነው እና አሪፍ በጊዜው እንትን እያሉ እየጨረሱ ነው። እሺ፣ አመሰግናለሁ። ስሜ ታየሽ ግዛው ነው። የመጣሁት በዶሮ ለመደራጀት ነው። እስከነ ቤተሰቤ ጥሩ አገልግሎት አግኝቻለሁ። መስተንግዶም ጥሩ ነው። አመሰግናለሁ። አይ ምንም ብዙ ችግር የለውም። ደህና ነው። ሁሉም በየዘርፉ ተቀብለውኛል። ተጠቅሜያለሁ አገልግሎቱ። በኮንስትራክሽን ዘርፍ ነው የተደራጀ ነውና ከበፊት ካለው ነገር አሁን ምንም ይሄ ነው የሚባል ነገር የለም። እኔ በእኔ በኩል አሁን በዚህ ወር ውስጥ በአጭር ጊዜ ውስጥ ብድር ጠይቄ ነበረ። ከዚህ በፊት በጣም ብዙ ጊዜ ተመላለሻለሁ እውነት ለመናገር ግን ያሁኑ ግን በቃ በጣም ደስ ብሎኝ እንደውም ወደ ቀጣይ ጥሩ ነገር ይሆናል ብዬ አስባለሁ እና በፈጠነ እንትን ኦልሬዲ ጨርሰውልኛል። እኔ በዚህ ጊዜ ያልቃል ብዬ አላሰብኩም። ዛሬ ሁሉ ነገር አልቆልኝ አይ ቲንክ ወስዳለሁ ብዬ አስባለሁ። መንቀሳቀሻ የጠየቅነው ነገር ነበረ እንደ ብድርና በእኔ በኩል በጣም አሪፍ ነገር ነው እስካሁን ባለው እንትን ማለት ነው እና በአጭር ጊዜ ውስጥም ስራውን እንጀምራለን ብዬ አስባለሁ። በአባል 2 ነበርን። አሁን 2 ጨምሮ ተብለን 4 ሆነናል እና አሁን በአጭር ጊዜ ውስጥ እንጀምራለን ብዬ አስባለሁ ስራውን። መጀመሪያ ከነበረው እውነት ለመናገር እንደ ባለሙያም እኔ የመጀመሪያ የነበረው የመጨረሻ እውነት ሀቁ ማለት ነው አሰልቺ ነበር። መጀመሪያ የነበረው ጥሩም አልነበረም። ኮንዲሽኑ ኢቭን የሚሰራበትም ያለው አሁን ያለውን ነገር ስታየው አይጋብዝምም ጭምር ነበር እና አሁን ግን በጣም የሚገርም እኔ በሆነው ነገር እዚህ ነው ወይ የበፊቱ ቦታ ነው ወይ የሚል ስሜት ሁላ ተፈጥሮብኛል። እነሱን ራሱ እኔ እንደዚህ አላናግራቸውም ነበር። በጣም ሁሌ እየመጣው እየተበሳጨው ስለሚሄድ እንደዛ ነበር እና አሁን ግን ያሉትም በእኛ ዘርፍ ስፔሻሊ በእንትኑ ዘርፍ የሚያናግሩኝም እነሱም ያለው እዚህ የሚሰጠውንም ነገር ሳይ እኔ ደስ ብሎኛልን ብቻ ሳይሆን በጣም ደንቆኛል ሁላ። ቅድም እያወራሁት ነበር መሐመድን እና ይሄ ነገር በቃ በጣም አሁን ነው ትክክለኛ ቦታ ትክክለኛ መገልገያ ህዝቡ የሚጠቀምበት ብዬ ያሰብኩት። እንደ ኢንተርፕራይዝም ለኢንተርፕራይዞችም የተመቻቸውንም ነገር በጣም በራሴም አፕሪሼት አድርጌ እየነገርኩት ነበርና ኢቭን እናንተ እንዲማድረጋችሁን እንዲመኖሩን አላቅም። በእኔ በኩል በቃ በጣም በዚሁ መቀጠል አለበት ብዬ ነው የማስበው።